ላቲቪያ የወንዶች እጥረት የፈጠረው ማህበራዊ ቀውስ። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ወደ ሰሜን ምስራቅ አውሮፓ እናቀናለን። ላቲቪያ ውብ፣ ሰላማዊ እና የበለጸገች ሀገር፣ ነገር ግን ከዚህ ውበት በስተጀርባ አንድ የሚያስደነግጥ እውነት አለ። ሴቶች በወንድ እጥረት የሚሰቃዩበት፣ የትዳር አጋር ማግኘት እንደ ናሙና የከበደበት ሀገር። ዛሬ ስለ ላቲቪያ አስገራሚ ስነ ህዝብ ቀውስና በቅርቡ በዓለም መነጋገሪያ ስለሆነው የኬንያ እና የላቲቪያ ባለሀብት ፍቅር ታሪክ እንነግራችኋለን። እስከ መጨረሻ አብራችሁን ቆዩ። በቅርቡ የወጣው የላቲቪያ ስነ ህዝብ ዘገባ የሚመለከተው በሀገር ውስጥ ለእያንዳንዱ 100 ሴት 86 ወንድ ብቻ ናቸው የሚገኙት። ይህም ማለት 14 በመቶ የሆኑ ሴቶች ምንም አይነት አጋር የማግኘት እድል የላቸውም ማለት ነው። ይህ ልዩነት ደግሞ እድሜያቸው ከፍ ባሉ ዜጎች ላይ ሲታይ የበለጠ የሰፋ ነው። ለምን እንዲህ ሆነ? ባለሙያው 3 ዋና ምክንያቶችን ያስቀምጣል። አንደኛው ስደት ነው። ወንድ የተሻለ ስራ ፍለጋ ወደ ሌሎች አውሮፓ ሀገራት ይሰደዳሉ። ሁለተኛ የልደት ምጣኔ መቀነስ ሲሆን፣ ሶስተኛው እና ዋነኛው ምክንያት ግን የወንዶች አማካኝ የህይወት ዘመን አጭር መሆኑ ነው። ብዙዎች ላቲቪያ ውስጥ ወንድ አይወልዱም ብለው ያስባሉ። እውነታው ግን የተለየ ነው። ወንዶች ይወለዳሉ፣ ነገር ግን ያለ እድሜያቸው ይቀጠፋሉ። ምክንያቱ ደግሞ የተበላሸ የአኗኗር ዘይቤ ነው። ከልክ ያለፈ የመጠጥ ሱሰኝነት፣ ሲጋራ እና የጥንቃቄ ጉድለት የወንዶችን ሞት ከፍ አድርጎታል። በላቲቪያ ሴቶች ከወንዶች በአማካኝ በ10 ዓመት የበለጠ ይኖራሉ። ይህ ማለት ብዙ ስኬታማ ሴቶች በወጣትነታቸው ባሎቻቸው በሞት ያጣሉ ወይም ገና ሳይጋቡ ለብቸኝነት ይዳረጋሉ። አስገራሚው ነገር በላቲቪያ የሚገኙ ሴቶች 93 በመቶ የሚሆኑት እጅግ ሀብታም፣ የራሳቸው ስራ፣ ቤት፣ መኪና ያላቸው መሆናቸው ነው። ተምረው ስኬታማ ሆነው ነገር ግን ያጡት ነገር ቢኖር አብሯቸው የሚኖር ወንድ ነው። የትዳር ህልማቸውን፣ የራቀ የቤተሰብ ተስፋቸውን እየመነመነ መጥቷል። ይህ ደግሞ በአገሪቱ ወደፊት ተተኪ ትውልድ ላይ ትልቅ ስጋት ደቅኗል። ይህ ችግር መጨረሻ ወዴት ነው ለሚለው ጥያቄ ማርቲን እና ፔቴራ ኦዛኒና የተባለው ባለሀብት የተሰጠችው መልስ ዓለምን አስገርመዋል። ማርቲና 3 የነዳጅ ማደያዎች እና የ2 ሬስቶራንት ያሏት ቢሊየነር ናት። ስራ ስትል እድሜዋን 35 ዓመት ሞላው። በአገሩ ወንድ ብትፈልግ የሚመጥናት አላገኘችም። በመጨረሻም በሶሻል ሚዲያ የተዋወቀችው የኬንያዊ የግብርና ሰራተኛ ጄምስ ኦተናን 50,000 ዩሮ ከፍላ ወደ ላቲቪያ በማምጣት አግብተዋለች። ታሪኩ በዚህ አላበቃም። ማርቲና ጓደኛዋም የጄምስ ታናሽ ወንድም ሳሙኤልን በተመሳሳይ ሁኔታ አስመጥታ አግብተዋለች። ዛሬ ላቲቪያ ውስጥ ያሉ ሴቶች ተስፋቸው ወደ አፍሪካ ወንዶች ማዞራቸውን ጨምረዋል። ታዲያ ምን ትላላችሁ? ፈጣሪ ሁሉን አሟልቶ አይሰጥም የሚል ለዚህ ይሆናል። ሀብት፣ ውበትና ሰላም ባለበት ሀገር ወንድ ናሙና ሆኗል። ይህ ታሪክ ለህዝቦች ተስፋ፣ ለብዙዎች ደግሞ አስገራሚ ገጠመኝ ሆኗል። ለጄምስና ለሳሙኤል የደረሰ አምላክ ለሁላችን ይድረስልን እያልን የዛሬውን ዘገባ እንጨርሳለን። ስለ ላቲቪያ ያላችሁን አስተያየት በኮሜንት መስጫ ላይ አሳርፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ መረጃ እስክንገናኝ ቸር ሰንብቱ።